በእናትህ ቀፍኝ እንደዚህ አራቀስ ሃይሚ ልቀቀኝ። ከማን ጋር ነህ? ከሴት ጋር እባክሽን ከሴት ጋር ነው። ልቀቀኝ። አይደለም ቆይ አይኗን አጠፋላለሁ። ዞር በል። ወይኔ ብሩኬ ባይዘው ሰላም ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ከፊት ጠብቃችሁ ያሰባችሁ ደግሞ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ ደግሞ እንዲሁ በሰላም በጤና እንዲላችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እስቲ ኮሜንት ላይ አሜን በሉኝ እባካችሁ። ምንም የማይከፈልበት ነገር ላስቸግራችሁ ቪዲዮ ላይክ ማድረግ አትርሱ። እወዳችኋለሁ። ወደ ቪዲዮ። ሰው ተኝቷል እንዳትረብሹ እሺ። ቤቢዬ ተኝታለች እዛ ጋር ነው እስከሳት ልጅቷን ባይዘዌ ዛሬ ብሩኬ በከባድ ፕራንክ ነው የመጣው። በቃ በጣም ከባድ ፕራንክ። እኔ እንደዚህ አርጓት ያቅም ብዬ አስባለሁ። አይሚን እስቲ ከባድ ፕራንክ ነው ከባድ ፕራንክ አይደለም? እስቲ ኮሜንት ላይ ንገሩኝ። ከባድ ፕራንክ ነው የምትሉ አንድ ቁጥር፣ አይ ቀላል ፕራንክ ነው የምትሉ ደግሞ እሱ ለቁጥር ጻፉልኝ። ለእኔ በጣም ከባድ ፕራንክ ነው። አይሚ ምን ትላለች? ይህን ነገር ስትሰማ ምንድን ነው ስም ያደረጋት ፕራንክ? እስቲ ወደ ቪዲዮ በኋላ ቀስቅሻ ያስተዋውቃችኋለሁ። ሄሎ አይሚሻ እንዴት ነሽ? ልኝ አማን ነው። የሆነ ቦታ ሲገባ አየሁት ትንሽ ማቴዎስ አለ አይደል? ሩም አስቡት። ብሩኬ ሩም ገባ ስትባል አይሚ ምን ትላለች? ምን ታስባለች? ምክንያቱም ብሩኬ ከእሷ ጋር አይደለም ከሌላ ሴት ጋር እንዴት ሊገባ ቻለ? እንዴት ማነች ልጅቷ የምትለው ይሄ ነገር አይምሯ ጥያቄ ይፈጥርባታል። አይሚ ምን ታደርጋለች? መታ ትደበድበዋለች? ልጅቷን ታባራታለች? ምን ታደርጋለች? እስቲ እናንተ ግን ይሄ ነገር በእናንተ ቦታ ቢሆን ምን ታደርጋላችሁ? ይህን ጥያቄ እናንተ መልሱልኝ ኮሜንት ላይ። ወደ ቪዲዮ። ሩም ከሆነች ልጅ ጋር ምናምን ሲገባ አይቼው እንዴ እዚህ ምን ያደርጋል ምናምን ብዬ ከሀይሚ ጋር ነኝ ብሎ እንዴ ብዬ ልጠይቅሽ እኮ ነው የደወልኩት። ተናዳለች፣ ከልቧ ተናዳለች። በቃ አመሰግናለሁ ልሂድ ቦታው አለች። በቃ ምክንያቱም አይሚ በብሩኬ አትደራደረማ። ምክንያቱም አይሚ በብሩኬ ቀላጠቅ ደግሞ ከባድ ፕራንክ ነው። በእውነት እላቸዋለሁ ቀጣዩን ፕራንክ እስከማይ ቸኩያለሁ። ምክንያቱም አይሚ ደግሞ የምታስበው ፕራንክ ከባድ ፕራንክ ነው የምታስብበት። ምክንያቱም በቃ ይሄ እኔ በህይወቴ እንደዚህ አይነት ፕራንክ አርጓታል ብዬ ብሩኬ አላስብም። ከባድ ፕራንክ ነው። በቃ እሺ፣ ኧረ ጥሩ ነገር አይፈጠርም። አይኑን ነው ማጠፋለት አለች። አይኑን ነው ማጠፋለት ሂጂ ብላለች። በቃ በጣም ተናዳለች። ምክንያቱም ብሩኬን ከሌላ ሴት ጋር ማየት አችልም፣ ለዞም ሩም ውስጥ ተብላ። ወይ እኔ አይሚ ፕራንኩ እኔ አልቻልኩም በእውነት ይሄን ፕራንክ ሳይ። እኔ ደስ አይለኝማ። ለምን ለእኔ መጥፎ ነገር እንዲሰማኝ ታደርጊያለሽ? እንደዛ አይሆን። የፈለገ ቢዋሽ አንተን አይዋሽም አውቃለሁ፣ ግን ከሀይሚ ጋር ነኝ ብሎ ባይዘዌ እዚህ ጋር ከልቧ ሰው እንደሆነች ያወቅሁት አይሚ እዚህ ጋር ነው። ምንም ቢሆን ሁለቱ እንዳይጣሉ ስለፈለገች አንተ እንዳመጣ በቃ እያለች ነበር እና እሱ ፓርት ላይ በጣም ልቤን የበላቸው። በቃ ምክንያቱም ጓደኛሞች እንዳይጣሉ አርጋ፣ ግን እሷ ሄዳ ሁለቱን ማየት ፈልጋለች። ማሸት ከጀመረ ሌላ ትልቅ ነገር አለ እኮ እሱን በምንቀጣው ማድረግ ባይሆን ሌላ ነገር የሚፈጠረው አንተ ከኔ ጋር ካየክ በስልክ ማውርታው ስለነበር ሊጠረጥር ይችላል። ቤኪ ነግሯት ነው ብሎ ሊጠረጥር ይችላል። ከራሷ ይበልጥ ያሰበችው እንደማን ነው? ለቤኪ ነው። ምክንያቱም ቤኪና ብሩኬ በጣም ጓደኛሞች ስለሆኑ ሁለቱ እንዳይጣሉ አንተ እንዳመጣ እኔ ራሴ ሄጄ እውነቱን አያለሁ እያለች ነው። ባይዘዌ ከባድ ፕራንክ ነው ዛሬ ብሩኬ ሰራት። እኔ አይሚ ፈጣሪ ይሁንሽ፣ ብሩኬ ደግሞ ፈጣሪ ከጎን ይሁን እንጂ የነገውን ፕራንክ እሷ ደግሞ የምታደርገን ፕራንክ ለማየት ቸኩያለሁ። ምክንያቱም አይሚ የፕራንኳ ንግስት ነች። ከባድ ፕራንክ ነው የምታደርገ። ስለዚህ አንተ ማምጣት የለብህም፣ እኔ ራሴ ሄዳለሁ። አይ እንደዛ አይሆንም። እኔ ብቻሽን እንድትሄጂ አልፈቅድልሽም። ቤኪ በእናትህ ትንሽ የምታስብልኝ ከሆነ ባስብልኝ። በጣም ተናዳለች፣ በጣም ከልቧ ተናዳለች፣ በግናለች። እኔ ስልኩን ራሱ እስካሁን ማውራቷ እሷ ሆና ነው። እኔ በሆነ ኖሮ ስልኩን ዘግቼ ነው ወደ ሩም ሄደው። እንደውም አይሚ በጣም ትዕግስተኛ ነች። እዚህ ጋር በጣም ትዕግስቷን ያያዩበት ቦታ ነው። እናንተ ግን ብትሆኑ ምን ታደርጋላችሁ? ኮሜንት ላይ አሳባሲታችሁን ደግሞ ኮሜንት ላይ ስጡኝ። ይሄ ነገር በእናንተ ቢፈጠር የሆነ ሰው ፕራንክ እንደዚህ ቢያደርጋችሁ ምን ታደርጋላችሁ? ሽማኖ እኮ ደውዬ ነገርኩሽ እንዴ እኮ አውቃለሁ። እኔ ደግሞ ሁለታችሁ እንድትጣሉ አልፈልግም። በቃ ሁለታችሁ እንድትጣሉ አልፈልግም። በቃ በዚህ ማለት አትግባ። ምክንያቱም አንተ እንደነገርከኝ ያውቃል አትምጣ እያለችው ነው። ከራሷ ይበልጥ ለሁለቱ ጓደኛሞች መስዋዕት እየከፈለች ነው። እቺ ልጅ ልትመሰገን አይገባም። ቤተሰቦቼ ሊጨበጨበላት አይገባም። እኔ በጣም እዚህ ጋር በቃ ሆነ አላት ትዕግስቷንና በቃ አስተሳሰቧ ብልህ እንደሆነች ያወቅሁት እዚህ ጋር ነው። ሁለቱ እንዳይጣሉን እንጂ የፈለገችው ና አብረኝ አግዘኝ አብረኙን አላለችው። ስለዚህ እንዳትመጣ እኔ ራሴ እወጣዋለሁ፣ ራሴ ሄዳለሁ። እንኳን ነገርከኝ፣ አመሰግናለሁ። አሻንጉሊት ጋር ነው ዛሬ የምተኛው። ቁናሚዬም በአሻንጉሊት ነው ፕራንክ። ወይኔ ብሩኬ ወይኔ ብለህ ከአሻንጉሊት ጋር ይሄ አሻንጉሊት ኬን ያመጣው ከማደርጋት
ማን ነው ወንዴ መጣች? ኧረ ቀስ በጌታ አይሚ አሁን ልበጠብጠው ነው። እንደዚህ መጮ ነው እንደዚህ በቃ እንደዚህ መጮ ነው የቀራት። በቃ ብጮም ያንሳታል። ምክንያቱም ከባድ ፕራንክ ነው ዛሬ ብሩኬ እያረጋት ያለው። እኔ ያላቅ ከማን ጋር ነው ማለት? አንቺ ዞር በል። ብሩኬ በቃ እንድትመጣ አልፈለኩም ግን በቃ አንተ ራሱ ከታውቀው ነው ሩሜን ለምን በሩና አስቡት። ግን እስቲ አሁን መጨረሻውን አስቡት። ልክ ግልጥ ስታደርገው አሻንጉሊት መሆነስ እንደሆነ ስታይ ምን ይሰማታል? ከምር ብሩክን እኔ እንጃ ብሩኬን እኔ እንጃ አራኔ አላቅም። ልቅልኝ ሩሜን ጌታው ሃይሚ ቀስበኝ እዚህ ጋር ነበርኩኝ። በእናትሽ እንዳትነሳ ማንን ያስተኛው ዛሬ ጭራሽ እንዳትነሳ ያላት ነው። እዚህ ጋር ምን ያክል እንደምትነዳ አስቡ። ጭራሽ እንዳትነሳ አስቡት። እንዳረብሻት ውጪ ማለቱ ነው። አሁን እዚህ ጋር ደግሞ ፕራንኩን ይበልጥ እውነት አደረገውና አይሚ እዚህ ጋር በቃ በጣም ነው የተበሳጨችው። በቃ ከሴት ጋር ነው እኮ ግን እኔ ዋት የሚያስብለው ነገር በቃ ያስብላል። እኔ ፕራንክ ሳየው አስቡ ደግሞ እስቲ ይሄን ፕራንክ መጀመሪያ ለእኛ ሳይነግረን ቢያረጎስ እኔ አላምነው። ለእኛ ሳይነግረን ፕራንክ እንደሆነ በቃ አሁን ሌላ ቀን እኛንም ፕራንክ እንደሚያደርገን ሁላችንም ፕራንክ ቢያደርገን እኔ አላምነውም። ምክንያቱም ብሩኬ ከሌላ ሴት ጋር ሩም ውስጥ ይገባ ብዬ አላስብማ። እናንተ ምን በዚህ መንገድ መቼም እንደማትሸወዱ እኔ እርግጠኛ ነኝ። ከሴት ጋር ነው አይደለም። ቆይ አንተ ቤኪ ረፍ እንደነካ አንቺ ራሱ ኧረ እኔ ፕራንክ በቃ አጓግቶኝና እኔ እያሳቀኝ ያየሁት እውነት እያሳቀኝ ያየሁት። ምክንያቱም በቃ አይሚያችን ብሩኬ ምን ያክል እንደምትወድበት ያየሁበት ፕራንክ ይሄ ነው በቃ በትክክል። ምክንያቱም ምን ያክል እንደምትጨረጨር የዋት በቃ አብዳለች እኮ በቃ እኔ እዚህ ጋር አንተ ጭራሽ ከሃይሚ ጋር ነው ብለህ ማዋሸት ጀመርክ። ቢኪ ከሃይሚ ጋር ነኝ ያልከው ምን አይነት ሰው ነህ? እሺ ምን ላድርግ ማለት በቃ ምን ላድርግ? ከሴት ጋር ነው ይዘህ ምንም ማረጋችን ደክሞልኝ ነው ማለት ደክሟት ነው ማለት እኮ። አረ ያስቃል። ደክሟት ነው የተኛችሁ ይለዋል። አረ ይሄኛን አይሚጅል ነው የምመስል። አረ ብሩኬታው እዚህ ጋር በቃ የፕራንኩን በቃ ፕራንክ እንዲመስል ያደረጉት ግን ሁለቱ ጥረታቸው እኔ በቃ አላ እኔ ባይ ዘ ዌይ በዚህ ፕራንክ ምን ታደርገው ሰላችሁ? አይሚ አይለኛ ነች። በቃ አይለኛ የነብር ጣት ነች። በቃ በጣም አይለኛ ነች እና በብሩኬ እንደማትደራደር ቃል እንደማታውቅ ያወኩት በቃ ሞር ድሮም አውቃለሁ ግን ሞር ዛሬ ነው ያወኩት። በቃ በብሩኬ ቃል አታውቅም እና በጣም አይለኛ ነች። ራት ይኖርሽ አንቺ ምንድነው ምን አድርገ ነው የምትይ? የሰው ሰው ለምንድን ነው የምትሳደቢው? ጭራሽ ለምን የምትሰጂዋት? አስዩ እዚህ ጋር ደግሞ ፕራንኩን የምር ያስመስላል። ምክንያቱም ለምንድን ነው የምትሰድቢያት? በቃ አቀስቅሻት፣ ልብስሽን ቀንሺ የሚለው ነገሮች ቃላት ያማል ያሳማል እና ደግሞ ያናዳታል። ፕራንኩን እውነት እንዲመስል እያደረጉት ነው። ለምንድን ነው የምትሰድቢያት? ምናምን ብለህ ምንድን ነው የምትንጨረጨር? መሳደብ ይነሳት እንዴ? ይኸው አንድ አልጋ ባዶ አለ እዚህ ጋር ተኝ። ንቀት ነው ማታናግረኝ አለች አይሚዬ። አሻንጉሊት ነው በምን መንገድ ልንገርሽ? ደግሞ ሰው የተኛ ነው ይመስለው እና እንዴት እስከሆነ አትነሳም? ንቀት ነው ተነስታ ማታዋራኝ ያክል ነው እና አይናችን በጣም ተናዳለች። ግን እናንተ ብትሆኑ ግን ምን ታደርጉ ነበር? እናንተን አስበው ደግሞ ማየት እፈልጋለሁ ኮሜንት ላይ። ዳይ ወደ ቪዲዮ ምንድን ነው አንተ ለቀቃት። አንተ እንዴ ከታውቃኝ ዛት የመጣው እኔ እዚህ ነበርኩኝ። እያንዳንዱ ነገር እያየሁ ነበር። ስትገባም እያየሁ ነበር ማለት እያረክ ቀስቅሳት አስተኝታት ከሆነ ቀስቅሳት። አንተ ምንድን ነው የምትለው? ከኔ ጋር ነው ጸሎሽ። ልቀቀው። ሁለቱም ዋናው የፕራንኩ እንትኖች ሁለቱ እንደሆኑ ብታውቂ ምን ትይ ነበር? ቀስቅሳት የምትይው ያኛውን እኔ ኧረ እኔ እንጃ አላውቅም። እኔ ፕራንክ በቃ በጣም አስቆኛል። አይናችን ግን አሳዝናኛለች። የቀጣዩን ፕራንክ ግን ማየት አስቡት። አይሚ ምን አይነት ፕራንክ እንደምትሰራው ብሩኬን አስቡት። አይሚ ደግሞ አንድ ያትናለል እንጂ የምትሰራው ፕራንክ ከባድ ፕራንክ ትሰራዋለች ብዬ አስባለሁ። ደግሞ እርግጠኛ ነኝ ትሰራዋለች። ነገ ማየት ነው። ስነ ስርዓት በማያገባ በዚህ ናክል ደረጃ ተወለሽ ሁሌ ነው ማለት ነው እንደዚህ የምታደርገው? እኔ ግን ለምንድን ነው ሁሌም የሆነ አጋዥ ላይ ያመጣሉ ፕራንክ ውስጥና
ፕራንክ አጋዥ የሚወጡ ሰዎች ፕራንኩን ያደምቁታል። በቃ እውነት ነው የሚያስመስሉት። በቃ አስቡት። አሁን ሁለቱም ፕራንኩን ድምቀት አድርገውታል። በቃ የእውነት እንዲሆን አድርገውታል። አይሚያችንም ሁሉ ጊዜ ፕራንክ ስታደርግ የሆነ ሰው አብሯት ካለ ያ ሰው ፕራንኩን እውነት እንዲመስል የሚያደርጉት እና ባይዘወይ አይሚና ብሩኬ የፕራንኩ ንጉስ ነው። አይሚያችን ደግሞ የፕራንኳ ንግስት ነች። የቀጣዩን ፕራንክ ማየት እኔ በቃ ቸኩያለሁ። እስከ ነገ ነግቶ አይሚ ደግሞ ፕራንክ አድርገው እስከማይ ድረስ ቸኩያለሁ። ምን አደረኩ? አንተ ሰውዬ ስማ ከሃይሚ ጋር ነው በሪስም ገልባታለሁ እገልባታለሁ እያለ ነው። አሁን ፕራንኩን እኮ ያውቃል፣ ግን በቃ አይሚ እንድታምነው የሚያደርገው ጥረት እኔ አድንቄዋለሁ። አንዴ ጨብጨበለት። አንዴ ትንሽ ብልሃት ነው ተሸፍነተኛው ምን ይታወቃል? ምን አድርጎ ኧረ አይሚያችን በቃ ትናደጂ ከዚህ በላይ ኧረ ብሩኬ በቃ ፕራንክ እንደሆነ ይነገራት። ከዚህ በላይ አቅም የለንም። እሷም ደግሞ በቃ እንደዚህ ስትሆን ማየት አንፈልግም። በቃ እኔ አላቅም። በቃ የቀጣዩን ፕራንክ ለማየት እውነት ቤተሰቦች ቸኩያለሁ። ሳታየት ሃይሚ መውጣት አለበት። ምን ታደርግ ነበረ ከዚች ጋር? ምን አደርጋለሁ? ጥፍሯን እየቆረኩላት አይደል ሩም ውስጥ ሆኜ እኔ እዚህ ጋር ቤተሰቦች አልቻልኩም። በቃ ምን ታደርጋለች ሩም ውስጥ እኔ ጥፍሯን እየቆረጥኩ አይደለም። እኔ እዚህ መልሱ ተመችቶኛል። እኔ አይሚ ይቅርታ ስለሳኩ፣ ግን በቃ አይዞሽ፣ በጣም ልቤ አንቺ ጋር ነው ያለው። ምክንያቱም እንደዚህ አይነት ፕራንክ መሰራትሽ ከባድ ነው። የአንቺን ስሜት ተረዳዋለሁ፣ ግን አይዞሽ በቃ እኔ ባይዘዌ መሀላቸው ሰው ሳይገባ እንደዚህ አይነት ፕራንክ እየተዳረጉ ፍቅር ሆኖ ሲቀጥሉ ደስ ይለኛል። ሶስተኛ ሰው መሀላቸው ሲገባ ብቻ ነው እኛ ማንወደዋ ቤተሰቦቼ አይደል እንደ ቤተሰቦቼ። ቤቱን ደግሞ ሰብስክራይብ ያላደረጉ ሰዎች ከይስ ቤቱን ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ምንድነው አስነሳት ስለኔና ስለአንተ አታውቅም። እመታለሁ አለችው። በቃ አሁን እዚህ ጋር ከልቧ ተናዳለች። በቃ እመታለሁ ብሩኬ ተወኝ ልቀቀኝ ትነሳ እያለች ነው። ምክንያቱም ከልቧ ተናዳለች። በቃ ምክንያቱም እኔ ይሄ መቋቋም አልችልም። እንኳን አይሚ አይደለም እኛ እንኳን መቋቋም አንችልም። መጀመሪያ ፕራንክ እንደሆነ ባና፣ ግን ደግሞ እኔም ይሄ ነገር ሳይነግረን ራሱ እኛንም ፕራንክ ቢያደርገን አላምነውም። ምክንያቱም ብሩኬ ከሃይሚ ውጪ ወደ ውጪ ያለ ሰው ነው። ከሃይሚ ውጪ ማንንም ሰው ላይ አይችልም። እንኳን ሩም ውስጥ አብሮ ሊተኛ። ልክ ነኝ ቤተሰቦቼ? ለምን አባቷ ማትነሳው? ምን አባቷ አፍኜ ልገላት ያለ በቃ እኔ ግን እዚህ ጋር አፍኜ ሊያዛት ምናምን በቃ የሆነ ፕራንኩን ሞር አሳምሮታል። ባይዘው የብሩኬ ጓደኛ ሞር ፕራንኩን አሳምሮታል። ለቤተሰቦቼ ሃይሚ ራቁቷን ነው ረፊ፣ ሃይሚ ራቁቷን ነው ረፊ እንዴ! የኔ ፍቅር እግሮቿን ለማማራቸው ቤተሰቦች ድርቅ ያለችው በቃ ምክንያቱም የጠበቃቸው ነገር ሌላ ያየችው ነገር ሌላ። ምን ታስብ? አስቡት። እሷ የጠበቀችው ሴት አለች ብላ ተኝታለች ብላ ነው ያሰበችው። ገለጥ ሳለው ግን ምንድን ነው ያየችው? አሻንጉሊት። ቤተሰቦች አሻንጉሊት ተኝቶ ላይ ያገኘችው ምን በቃ ደርቃ ነው የቆመችው። ይሄ የዓመቱ ምርጥ ፕራንክ በቃ እኔ ይህን ፕራንክ መቼም ማድረሰውም ከአይምሮ አይወጣም። በቃ እኔ አላቅም። እውነት አይናችን እንደዚህ ስትሆን አይቼ አላቅም። እና በራሷ እንደዚህ መሆኗ መፍጨርጨሯ በቃ መናደዷ በጣም ገርሟታል። እና ለዛ ነው ደርቃ መጀመሪያ በደንብ ትኩር ብላ ያየቻት ራሱ ካሜራ ዘጋለ አንተ ተንከሲስ። አዎ እሱን የሰወደች በቃ እሱን አምነሽ ነው የመጣሽው። እሱ ነው ዋናው እንደው ዛሬ ፕራንክ ያደረጋሽ። ከዛ ብሩኬ ደግሞ ፕራንኩን አቀጣጠለው። ምክንያቱም እሱን አምነሽ ነው ደውሎ ሲነግርሽ የመጣሽው። አንተ ተንከሲስ ብለሽዋል። የቀጣዩን ፕራንክ እኔ ማየት እፈልጋለሁ። በቃ ቤተሰቦች እኔ የቀጣዩን ፕራንክ በስትክክል ማየት እፈልጋለሁ። ከሰው ተውሽ ነው ያመጣ እኮ አትቀፋት። በሷም ቀናች። ኦሆይ ባይዘዌ ያመጡ ምርጥ ፕራንክ ነበር። እኔ እንደዚህ አልጠበቁም ነበር በእውነት። አይሚ ግን እለኛ ነች። በቃ የሴት ምላጭ ነብር ነች። በቃ አላ በጣም አደገኛ ነች። እኔ እንጃ በብሩኬ ቀላል አታውቅም። ይሄ ነገር አስባችኋል እንዴ? ሴት ብታገኝማ ጸጉሯን ጠምጥ ብላ ምናምን ነው ጀበድባት። በቃ አሰማትም። እኔ አይሚያችን ባይዘዌ
እኔ ሁሌ በቃ እንደዚህ አይነት ፕራንክ የተደረጉ ሲሆን ደስ ይለኛል። እኛ የምንጠላው መሀላችሁ ሶስተኛ ሰው ሲገባ ነው አይደል? እንደ ቤተሰቦቼ ባይዘዌ የቀጣዩ ፕራንክ ከባድ ነው የሚሆነው ቤተሰቦቼ። ምክንያቱም አይሚ ደግሞ አሁን አስባ አድራ ነገ የምትሰራው ፕራንክ የሚገርም የሚሆነው ብዬ አስባለሁ። ቤተሰቦቼ የአዲስ ኤን ዩቲዩብ ቻናል ሰብስክራይብ ያደረጉ ሰዎች ሰብስክራይብ ማድረግ አትርሱ። ቪዲዮን ላይክ፣ ሼር፣ ኮፒ ማድረግ አትርሱ። እወዳችኋለሁ፣ አከብራችኋለሁ። በእናንተ ምክንያት 9700 ደርሻለሁ። 10,000 አስገብታችሁኝ ደግሞ ከ10,000 እንደማልፍ እርግጠኛ ነኝ። እወዳችኋለሁ። ትናንትናም ደግሞ አካውንት ከፍተው የሰጡትን ልጅ ማቲን ፎሎ ሰብስክራይብ አድርጋችሁት ቅድም ሳይሆን ወደ 12,000 ሰብስክራይብ ደርሷል። እናንተ ሁሌም እና አይሚን አሳፍራችሁ አታውቁ። ምንም ነገር ጠይቋችሁ በጣም ክብር ይገባችኋል። ለእናንተ አንዴ ይጨብጨብ፣ አንዴ ይጨብጨብ፣ ይደገም። ክብርና ምስጋና ይገባችኋል። እወዳችኋለሁ። መልካም ምሽት።